ብስሚላህ አልሐምዱሊላህ ሰላቱ ሰላም አላ ረሱሊላህ አዩሃል ኢኽዋ ወል አኸዋት ውድ ወንድሞች እህቶች እንዴት ናችሁ? በአላህ ቁርአን ውስጥ ሁል ጊዜ ስታስታውሱት፣ ሁል ጊዜ ስታስቡት በጣም ተስፋ ሰጪና ሁል ጊዜ ባሪያው አገልጋዩ ወደ አምላክ ወደ ጌታው መመለስ እንዳለበት የሚጣራ በጣም አጓጊና በጣም ተስፋ ሰጪ የቁርአን አንቀጽ አለ። እሱም ሱረቱ ዙመር ውስጥ ነው። አላህ ስብሓነሁ ወተዓላ እንደዚህ ይላል፣ ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ ኢነላሃ የግፊሩ ዙኑበ ጀሚዓ ኢነሁ ሁወል ገፉሩ ረሒም። አላህ ተባረከ ወተዓላ ጌታችን አምላካችን ተንከባካቢያችን ባሮቹን ሁሉ ሳይለይ አማኙንም ከሃዲውንም ታዛዡም እንብተኛውንም አንድ ላይ ይጠራል። አላህ ሱብሓነሁ ወተዓላ ከራሳችን ከነፍሶቻችን በላይ አዛኝ የሆነ ጌታችን አምላካችን ቁል አንተ መልእክተኛችን ሆይ በላቸው እስቲ ለባሮቼ ይላቸዋል። ያ ዒባዲየ አለዚነ አስረፉ እናንተ በነፍሶቻችሁ ላይ ወሰን አለፋችሁ ባሮቼ ሆይ እኔ ፈጥሬያችሁ ሳበቃ እኔ እየተንከባከብኳችሁ እያለሁኝ ከእኔ ሌላን የምታመልኩ እኔን የረሳችሁኝ እኔን የማታስታውሱኝ እኔ ከሕይወታችሁ በላይ አዛኝ የሆንኩላችሁ ጌታችሁ አምላካችሁን የዘነጋችሁኝ ባሮቼ ሆይ ይላል። አማኙም ከሃዲሁም ታዛዡም እንብተኛውም ሁላችሁም ወንዱም ሴቱም ብለህ በላቸው ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም በነፍሶቻችሁ ላይ እኔም በመርሳታችሁ እኔም በመካዳችሁ ወሰን አለፋችሁ ባሮቼ ሆይ ላ ተቅነጡ ሚን ረሕመቲላህ ከጌታችሁ ከአምላካችሁ ሩህሩህና አዛኝ ከሆነ አላህ ከእዝነቱ ተስፋ አትቁረጡ፣ ተመለሱ ወደ እኔ ይላል አላህ ሱብሓነሁ ወተዓላ። ላ ተቅነጡ ሚን ረሕመቲላህ ኢነላሃ የግፊሩ ዙኑበ ጀሚዓ አላህ ሱብሓነሁ ወተዓላ ጌታችሁ እናንተ የተመለሳችሁ ከሆነ የተጸጸታችሁ ከሆነ ትእዛዙን የምታከብሩ ከሆነና ወደ እሱ የምትመለሱ ከሆነ ወንጀሎቻችሁን ሁሉ ይሰርዝላችኋል፣ ይምራችኋል፣ ይተውላችኋል ይላል አላህ ሱብሓነሁ ወተዓላ። የግፊሩ ዙኑበ ጀሚዓ ከቢረሃ ወሰጊረሃ ትልቁንም ትንሹንም ሁሉንም ወንጀላችሁን አላህ ይምራችኋል ጌታችሁ። አያችሁ፣ ኢነሁ ሁወል ገፉሩ ረሒም እነሆ እሱ አምላካችሁ አላህ ሱብሓነሁ ወተዓላ ፈጣሪያችሁ ተንከባከቢያችሁ ሁወል ገፉሩ ረሒም እሱ እኮ ወንጀሎችን ሁሉ የሚሰሪ ነው፣ የሚምር ነው። ረሒሙን በእናንተ በጣም አዛኝ ነው ይላል አላህ ሱብሓነሁ ወተዓላ። ያዝንላችኋል። ከሱ የበለጠ የሚያዝንላችሁ የለም። ነፍሶቻችሁ ራሱ ለእናንተ ለራሳችሁ ከጌታችሁ በላይ ለራሳችሁ አዛኝ አይደላችሁ አላህ ሱብሓነሁ ወተዓላ። ኢነሁ ሁወል ገፉሩ ረሒም እሱ መሐሪና አዛኝ የሆነ ጌታችሁ ነውና ወደ እሱ ተመለሱ፣ የእሱን ትእዛዝ አክብሩ። የመጨረሻ ነቢይ ለሰው ሁሉ ልጆች እዝነትና ረሕመት የመጣውን የመደምደሚያውን ነቢይ ሰለላሁ ዐለይሂ ወሰለም ተከተሉ፣ ተቀበሉ፣ እመኑበት። ቁርአንን የጌታችሁን ቃል ወደ መልካም ይመራችሁ፣ ከመጥፎ የሚከለክላችሁ፣ እሱን ብቻ እንድታመልኩ የሚያዛችሁ፣ ሌላ ጣዖታትን፣ አማልክትን፣ የሰማይ መላእክትን፣ ነቢያትን፣ ደጋጎችን የተለያየ ነገር እንዳታመልኩ የሚከለክላችሁንና እሱን ብቻ ጌታችሁን አላህ ሱብሓነሁ ወተዓላ እንድታመልኩ እሱን እንድትወዱ ለእሱ እንድትታዘዙና ዘለዓለማዊ ሕይወትን ከሞት በኋላ እንድታገኙ የሚጠራችሁ ጌታችሁን ተቀበሉ፣ እስልምናን ተቀበሉ፣ በእስላም ላይ ስበቱ፣ ቀጥ በሉ፣ ታዘዙ ይላል አላህ ሱብሓነሁ ወተዓላ። ይህ አያት የእዝነት የክጀላ አያት በማለት አንቀጽ በማለት ትታወቃለች በቁርአን ውስጥ። የሰው ልጅ ተስፋ እንዳይቆርጥ ከጌታው ላይ የፈለገ ያህል ሰማይና ምድር የሚሞላ ወንጀል እንኳን ቢሰራ ከአላህ ተስፋ እንዳይቆርጥ የሚጣራ አንቀጽ ነው። ይህ ቁርአን አያቱ ረጃ የክጀላ አንቀጽ ይባላል።
ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ ከጌታችሁ እዝነት ተስፋ አትቁረጡ ይላል አላህ ሱብሓነሁ ወተዓላ። ተመለሱ ወደ ጌታችሁ የፈለገ ያክል ወንጀል ብትሰሩ። በሐዲስ እንደመጣው የብነ አደም የአደም ልጅ ሆይ ለው በለገት ዙኑቡከ አናነ ሰማ የሰማይን ጣር ብትደርስ ወንጀልህ ምድር ሞልቶ የሰማይ ጣር ቢደርስ ወንጀልህ ثم استغفرتني ከዛ ምሕረትን ከጠየከኝ ለገፈርቱ ለክ እኔ ምርሃለሁ ለአላህ ሱብሓነሁ ወተዓላ። ለው አተይተኒ ብቁራብል አርድ ኸጣያ ለአተይቱከ ብቁራቢሃ ቢመግፊረትን ብምስሊሃ ብቁራብል አርድ መግፊራ ምድርን በሙላ ወንጀል ወደ እኔ ብትመጣ አንተ አደም ልጅ ሆይ ወደ እኔ ከተመለስክና እኔን ካወክ ጌታን አምላክን ነቢያቶችን ካመንክና በነቢያቶች መንገድ ከሄድክና እስልምናን ከተቀበልክ ለእኔ ታዛዥ ከሆንክ ምድር በሞላ ምሕረት እመጣልሃለሁ ይላል አላህ ሱብሓነሁ ወተዓላ። ስለዚህ ማንኛውም ሰው ብዙ እኔ ወንጀለኛ ነኝ፣ እኔ ብዙ ወንጀል ሰርቻለሁ፣ እኔ ወንጀሌ ከጌታዬ ጋር አያስታርቀኝም ብለህ ተስፋ አትቁረጥ። ከሱ ሌላ የምታመልክ ከሆነ መላእክት የምታመልክ፣ ነቢያት የምታመልክ፣ ስዕላ ስዕል የምታመልክ፣ ጣዖታት የምታመልክ፣ የተለያየ ነገር የምታመልክ፣ ሰው የምታመልክ፣ እንስሳ የምታመልክ፣ ምድር የምታመልክ፣ ዛፎች የምታመልክ፣ ማንኛውም ነገር የምታመልክ ከሆነ ከዛ ነገር ተጸጽተህ ወደ አንድ አላህ ወደ አንድ አምላክ የፈጠረህ ተንከባካቢህ ጌታ ከተመለስክ ተውበት ካረክ ነቢያቶች ሁሉ ከሱ የተላኩት ብለህ ካመንክ የመጨረሻው መደምደማ ነቢይ ከተቀበልክ እስልምናን ከተቀበልክና ከታዘዝክ ጌታ አላህ ሱብሓነሁ ወተዓላ ይቀበላል። ወንጀሎቹን ሁሉ ትልቁንም ትንሹንም ይምርሃል። ወደ እሱ ትመለስና እዚች ምድር ላይ ደስተኛ ህይወት ትኖራለህ፣ እሱን እያመለክ ማለት ነው። ከሞት በኋላ ላለ ህይወት ለዘላለማዊ ህይወት ለጀነት ደግሞ አላህ ያጨሃል። ጀነት ውስጥ የዘላለም ደስታን ታገኛለህ። ለዛ አላህ ሱብሓነሁ ወተዓላ ይጣራል። ወላሁ የድዑ ኢላ ዳሪ ሰላም ወየህዲ መን የሻኡ ኢላ ሲራጢን ሙስተቂም። አላህ ሱብሓነሁ ወተዓላ ወደ ሰላም አገር ወደ ጀና የድዑ ይጣራል። አላህ ሱብሓነሁ ወተዓላ ራሱ ባሮች ሆይ ወደ እኔ ኑ፣ ለእኔ ታዘዙኝ፣ የዘላለማዊ ህይወትን ጀነትን ዳሩ ሰላም የሰላም አገር እሰጣችኋለሁ ይላል አላህ ሱብሓነሁ ወተዓላ። አላህ የጀነት ሰዎች ይበለን። ዳር ሰላም ከሚያገኙ ባሮች አላህ አድርገን። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰህቢህ